ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ያለውን ልዩነት ወደ 2 አጠበበ። ኢንተር ሚላን መሪነቱን ሲያጠናክር ጁቬንትስ በኮሞ ተሸነፈ። ሪያል ማድሪድ የሊጉን መሪነት የሚያጠናክርበትን አጋጣሚ ሳይጠቀምበት ቀረ። አርሰናል ከቶተንሃም ሆትስፐርስ ተጠባቂው የሰሜን ለንደን ደርቢ ዛሬ ይደረጋል። ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። በ27ኛ ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ኒውካስትል ዩናይትድን 2-1 አሸንፏል። በኢትሃድ በተደረገው ጨዋታ ኒኮ ኦሪሊ የማንቸስተር ሲቲን 2 ግቦች አስቆጥሯል። ሉዊስ ሃል ደግሞ የኒውካስትልን 1 ግብ ከመረብ አሳርፏል። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጥብበዋል። ኒውካስትል ዩናይትድ ከባለፉት 5 የፕሪምየር ሊግ ጨዋታዎች በ4ቱ የተሸነፈበትም ሆነዋል። ሊጠናቀቅ የ11 ጨዋታዎች ዕድሜ ብቻ በሚቀረው የእንግሊዝ ፕሪምየር ሊግ በማንቸስተር ሲቲና አርሰናል መካከል ያለው የዋንጫ ፉክክር በአጓጊነቱ ቀጥለዋል። ቼልሲ ከበርንሌይ 1-1 ተለያይቷል። በስታንፎርድ ብሪጅ በተደረገው ጨዋታ ጃኦ ፔድሮ የቼልሲን ግብ ሲያስቆጥር ፍሌሚንግ የበርንሌይ የአቻነት ግብ በባከነ ሰዓት አስቆጥሯል። በቼልሲ በኩል ተከላካይ ዌስሊ ፎፋና በ2 ቢጫ ከሜዳ በቀይ ካርድ ወጥቷል። አስቶን ቪላም በተመሳሳይ በሜዳው ከሊድስ ዩናይትድ ባደረገው ጨዋታም 1-1 ተለያይቷል። አንቶን ስታች የሊድስን ግብ ሲያስቆጥር ተቀይሮ የገባው ታሚ አብርሃም የቪላን የአቻነት ግብ 87ኛው ደቂቃ ላይ አስገኝቷል። ብራይተን ብሬንትፎርድን 2-0 ሲያሸንፍ ዳኒ ዌልቤክ እና ጎሜዝ ግቦችን አስቆጥሯል። ኢንተር ሚላን በ26ኛ ሳምንት የጣሊያን ሴሪኤ ኢንተር ሚላን ሊቼን 2-0 አሸነፈ። ከሜዳው ውጪ ባደረገው ጨዋታ ሚኪታሪያንና አካንጂ ግቦችን አስቆጥሯል። ኢንተር ሚላን ከተከታዩ ኤስ ሚላን ያለውን የነጥብ ልዩነት ወደ 10 በማስፋት ሊጉን በ64 ነጥብ እየመራ ይገኛል። በሌላ ጨዋታ ኮሞ ጁቬንትስን በተመሳሳይ 2-0 አሸንፏል። ቮጅቮዳ እና ካኮርት የኮሞን ግቦች አስቆጥሯል። በሴስክ ፋብሪጋስ የሚመራው ኮሞ በውድድር ዓመቱ 12ኛ ድሉን በማስመዝገብ በ45 ነጥብ 6ኛ ደረጃ ላይ ተቀምጧል። ኮሞ ለመጀመሪያ ጊዜ በአውሮፓ መድረክ ለመሳተፍ የሚያደርገውን ጉዞ አጠናክረውን ቀጥለዋል። ሪያል ማድሪድ በ25ኛ ሳምንት የስፓኒሽ ላሊጋ ከሜዳው ውጪ ከኦሳስና የተጫወተው ሪያል ማድሪድ 2-1 ተሸንፏል። ሪያል ማድሪድ የሊጉን መሪነት የሚያጠናክርበትን አጋጣሚም ሳይጠቀምበት ቀርቷል። ቡድሚር እና ራውል ጋርሺያ የኦሳስናን ግቦች ሲያስቆጥሩም ቪኒሺየስ ጁኒየር የማድሪድን ብቸኛ ግብ አስገኝተዋል። ባርሴሎና ዛሬ ተጋጣሚውን ካሸነፈ የሊጉን መሪነት ከማድሪድ የሚረከብም ይሆናል። ባየር ሙኒክ በ23ኛ ሳምንት የጀርመን ቡንደስሊጋ ባየር ሙኒክ አይንትራ ፍራንክፈርትን 3-2 በማሸነፍ መሪነቱን አጠናክረዋል። በአሊያንዝ አሬና በተደረገው ጨዋታ ሃሪኬን 2 ግቦችን ሲያስቆጥር ፓቭሎቪች 1 ግብ አስገኝቷል። ቡርካዝና ካሊሞንዶ የአይንት ፍራንክፈርትን ግቦች አስቆጥረዋል። የቪንሰንት ኮምፓኒ ቡድን ሊጉን በ60 ነጥብ እየመራም ይገኛል። በሌሎች ጨዋታዎች ኡኒየን በርሊን ባየር ቮልፍስበርግን 1-0 ሲያሸንፍ ኦግስበርግ ቮልፍስበርግን 3-2 አሸንፈዋል። ኮሎኝ ከሆንፊንሄም የተገናኙበት ጨዋታ ደግሞ 2-2 ተጠናቀዋል። ዛሬ የሚደረጉ ጨዋታዎችን ስንመለከት አርሰናል ከቶተንሃም ሆትስፐርስ እናገኛለን። 2 የማይዋደዱ ጎረቤታሞች ናቸው። የአንዳቸው ስኬት ለአንዳቸው ህመም ነው። የአንዳቸው ውድቀትም እንደዚያው ለሌላኛው ደስታ ነው። በፕሪምየር ሊጉም ይሁን በሌሎች መድረኮች ቀጥተኛ የዋንጫ ተፎካካሪ የሆኑበት ጊዜ ብዙ ባይሆንም ሰሜን ለንደን ላይ የከተሙ 2 ጎረቤታሞች በመሆናቸው ብቻ እርስ በርሳቸው የበላይ ሆነው ለመገኘት ለዓመታት ከጨዋታው ከፍ ያለ ትዕይንት ሲያስመለክቱ ቆይቷል። ይባስ ብሎ በዚህ ዓመት የ2 ዓለም ሰዎች ሆነው 27ኛ ሳምንት ላይ በደረሰው የእንግሊዝ ፕሪምየር ሊግ ሁለቱም ለተለያየ ዓላማ ይፋለማሉ። አርሰናል ከቶተንሃም ሆትስፐርስ ተጠባቂ የሰሜን ለንደን ደርቢ ምሽት 1 ሰዓት ከ30 ላይ በሚጀምረው የደርቢ ጨዋታ አርሰናል የዋንጫ ግስጋሴውን ለማሳመር፣ በተቃራኒው ቶተንሃም ሆትስፐርስ ደግሞ በሊጉ ለመቆየት ጨዋታቸውን ያደርጋሉ። በገጠመው የውጤት ቀውስ ምክንያት ቶማስ ፍራንክን በማሰናበት ኢጎር ቱዶርን የሾመው ቶተንሃም ሆትስፐርስ
ከገጠመው የመውረድ ስጋት በመጠንም ቢሆን እፎይታ ለማግኘት ወደ ሜዳ በሚገባበት ጨዋታ ለአርሴናል ሌላ ፈተና እንደሚሆን ይጠበቃል። አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ለማሳካት ትክክለኛ መንገድ ላይ የተገኘ ቢመስልም ባለፉት ሁለት ጨዋታዎች በተከታታይ ነጥብ በመጣሉ ጠንካራ ትችት እንዲሰነዘርበትም አድርገዋል። በመሆኑም ለመድፈኞቹ የዛሬው ጨዋታ አንድም የስነ ልቦና ደረጃቸው የሚፈተንበት፣ ሁለትም ከተለያየ አቅጣጫ ለሚሰነዘርባቸው ትችት ምላሽ የሚሰጡበት እንደሚሆን ይጠበቃል። በተለይ ቶተንሃም ሆትስፐርስ በዚህ የውድድር ዓመቱ በሜዳው እጅግ ደካማ በመሆኑ ለአርሴናል ሌላ መልካም አጋጣሚ ነው ተብለዋል። ነጭ ለባሾቹ በሜዳቸው ካደረጓቸው 13 የሊግ ጨዋታዎች ያሸነፉት 2 ብቻ ነው። የዛሬ ደርቢ ለ199ኛ ጊዜ የሚደረግ ሲሆን አርሰናል ከባለፉት 7 ጨዋታዎች 6ቱን አሸንፏል። አሰልጣኝ ሚካኤል አርቴታ ከጨዋታው በፊት በሰጠው ሐሳብ ገና ረጅም ሳምንት ያለ በመሆኑ ከወልቭስ ነጥብ መጣላችን ብዙ የሚገርም አይደለም፣ ትኩረታችን የደርቢው ጨዋታ ነው ብለዋል። በጁቬንቱስ ያልተሳካላቸው አዲሱ የቶተንሃም አለቃም ኢጎር ቱዶር ከዚህ ጨዋታ 3 ነጥብ ማግኘት ማለት ምን ማለት እንደሆነ እረዳለሁ፣ ሁሉንም ሰው እኛን ይጠብቃል ብለዋል። በምሽቱ ጨዋታ ሊያንደር ትሮሳርድ እና ቡካዮ ሳካ ዝግጁ ሲሆኑ ካይ ሃቨርትስ እና ማርቲን ኦዲጋርድም ከጉዳታቸው ተመልሰዋል። በቶተንሃም በኩል ክርስቲያን ሮሜሮ በቅጣት የማይሰለፍ ሲሆን ዶሚኒክ ሶሎናኬ፣ ፔድሮ ፖሮ እና ሪቻርድሰን ለጨዋታ ዝግጁ ሆነዋልም ተብለዋል። ሊቨርፑል ከኖቲንግሃም ፎረስት፣ ሰንደርላንድ ከፉልሃም እና ክሪስታል ፓላስ ከወልቭስ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። የረመዳን ጾም በእንግሊዝ ፕሪምየር ሊግ። የእንግሊዝ ፕሪምየር ሊግ ሙስሊም ተጫዋቾች ከንጋት እስከ ፀሐይ መጥለቅ ድረስ ያላቸውን መንፈሳዊ ግዴታ ከከባዱ የሜዳ ላይ ፉክክር ጋር አጣጥመው በመጓዝ ላይ ይገኛሉ። ሊጉ በዘንድሮው የውድድር ዘመን በ20ዎቹ ክለቦች ውስጥ ከ55 በላይ ሙስሊም ተጫዋቾችን የያዘ ሲሆን እነዚህ ተጫዋቾች ጾማቸውን እየጾሙ ለቡድኖቻቸው ወሳኝ ግልጋሎት በመስጠት ላይ ናቸው። የእንግሊዝ ፕሪምየር ሊግ የፀሐይ መጥለቅን ተከትሎም ተጫዋቾች ውሃ በመጠጣት አሊያም መለስተኛ ምግብ በመውሰድ እንዲያፈጥሩ አጭር ይፋዊ እረፍት እንዲሰጥም ይፈቅዳል። ፕሪምየር ሊጉ ጾም ላይ ላሉ ተጫዋቾች ሕይወትን ቀላል ለማድረግ ተፈጥሯዊ እረፍት የሚል ፕሮቶኮል ተግባራዊ አድርገዋል። ለ2025-26 የውድድር ዘመን ዳኞቹም ግልጽ የሆነ የጨዋታ እቅድ ተዘጋጅቶላቸዋል። ፀሐይ ስትጠልቅ ወይም ኢፍጣር ሲደርስ ተጫዋቾች ወደ ሜዳው ዳር በማምራት መጠጥ ወይም መለስተኛ ምግብ እንዲመገቡ ይደረጋል። ለዚህም የቡድን አምበሎች ጨዋታው ከመጀመሩ በፊት ለዳኞች ቅድሚያ ማሳወቅ የሚጠበቅባቸው ሲሆን ተጫዋቾችም ከ1 ደቂቃ ባልበለጠ ጊዜ አፍጥረው ይመለሳሉ። ከአርሰናል እንደ ዊሊያም ሳሊቫ፣ ከሊቨርፑል መሐመድ ሳላህ፣ ኢብራሂም ኮናቴ እና ሁጎ ኤኪቲኬ እየጾሙ ይጫወታሉ። በማንቸስተር ሲቲ ራያን አይትኖሪ፣ ራያን ቸርኬ፣ ኦማር ማርሙሽ እና አብዱ ኮድር ኩሶኖቫን ጾመኛ ሆነው ሜዳ ውስጥ ይገባሉ። በማንቸስተር ዩናይትድ ደግሞ አማድ ዲያሎ፣ ኑሰይር ሞዝራዊ እና ግብ ጠባቂው አልታይ ባይንደር የሚጾሙ ተጫዋቾች ናቸው። መልካም ጾም ተመኝተናል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።